ሰላም ተመልካቾቻችን እንደምን አላችሁ? የቲክቶክ እና የዩቲዩብ ቤተሰቦቻችን አለን። እኛ ደህና ነን፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እና ዛሬ ስለ ወጣትነት ላይፍ በእኔ ስለተከሰተብኝ እያንዳንዱ ችግር ልነግራችሁ ነው የመጣሁት። እኔ እንደዚህ ሶሻል ሚዲያ ላይ ወጥቼም አላውቅም፣ ግን እኔ የ26 ዓመት ወጣት ነኝ። ከ8 ዓመት ጀምሮ የመከራና የስቃይ ህይወት ነበረ እያሳለፍኩ ያለው እስካሁን ምስኪን። ስለዚህ ወጣቶች እንዲሁም ሴቶች እና ወንዶች ገና በእኔ እድሜ ያላችሁ ሰዎች ትንሽ ሊያስተምራችሁ ይችላል ብዬ ነው አሁን እንደዚህ እዚህ ወጥቼ የማወራው። እና ምን ልላችሁ ነው፣ አንዳንዴ ጓደኛ፣ አንዳንዴ ፍቅረኛ፣ አንዳንዴ ቤተሰብ፣ አንዳንዴ የራስ ጥረት የሚጥለው ሰው አለ እና እነዚህ ሁሉም ተፈራርቆብኛል እኔ ላይ ማለት ነው። ጓደኛ እንደዚህ የመንጋ ስብስብ ነበረ የምንኖረው በእኔ ህይወት ላይ። ጓደኞቼ 5-6 ናቸው። 5-6 ናቸው ጓደኞቼ። ቋሚ 4 እኔ ጋር ይላቀቁ ሁሌም 4 ጓደኛ አለኝ። 4ቶችም በእያንዳንዱ ቀን በሙሉ ውጭ ነው የምንበላው። እያንዳንዳችን ቤት እየዞርን ነው የምንተኘው። ስለምናወራው ነገር ሁላችንም እናውቃለን። ሁላችንም የሁላችን ስትሪ በግልጽ ነው የምናውቀው። ፍቅረኛ ሲኖር 4ታችን ነው ለአንዳችን የምንመርጥለት። እንግዲህ እዚህ ላይ የጓደኛው ውድቀት ማለት ነው። የኔ ፍቅረኛ ሲኖረኝ 3ቶቹም ካልመረጧት እኔ የገዛ ፍቅረኛ ናት ብዬ ማጽደቅ አልችልም። እነሱ ካልወደዷት፣ እነሱ ደስ የምትላቸው ከሆነ በቃ የለም፣ ጠላቴ ናቸው እነሱ። አንደኛ በገንዘብ ምክንያት 4ታችን እያንዳንዳችን ነጣጥላችሁ ብታዩልኝ 4ታችንም ባዶ ነን። ሁላችንም አንዱን ሰው ለብቻው አስቀምጠ ስታየው ሆዱም ኪሱም ጭንቅላቱም ባዶ ነው። 5-6ታችን ነን። የሆነ ሰዓት ፈንገስ ገባብን እንደዚህ በጓደኞቻችን መሀል። 2ቶች ወጥተው ስራ ጀመሩ። እነሱን ማግለል ጀመርነ። እኛ ያለንን ገንዘብ እያጣራነ እየበላነ ያለውን ነገር በሙሉ አጥፍተን ስንጨርስ እነሱ ስራ ላይ ናቸው። እኛ ደብሮን ስራ እንወጣም ስራም የለንም ብለን ስንገግም እነሱ ስራ ላይ ናቸው። ይሄ ቡላም ያወራል። እዚህ ምን ይሰራል አሁን ከዚህ ጋር እኛ ጋር ተይዝያነ ያገል ሲደውሉና አናነሳም ቡላ ማለት ነው። እነሱን አግለን የራሳቸውን ላይፍ ሲቀይሩ 4ታችን ጓደኛሞች አንድ ቤት ሆነ። የሁላችንም ቤት እቃችንን ሽጠን ጨርሰን አንድ ቤት ሆነ። አንድ ቤት ከሆነም በኋላ አንዱ ቤተሰቡ